ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብታ መኖር ነው እንዴ ስኬት? ህንጻ መስራት ነው እንዴ ስኬት? ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰውዬ ህንጻ ሰርቷል። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ደፍኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ስላለ ነው ስኬት? እሱ ስኬት አይደለም፣ እንደው ሞት ነው። ሰው ባያቅ ነው ጥሩ። ባለጠግነትና ድህነት በማቴሪያል አይለካም። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። ኢየሱስን የያዘ ባለጠጋ ነው። ዴፊኒሽናችን እሱ። ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ አት ፐርሰን እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል። ይሄን ወንጌል የተቀበልን የተከተልን በትክክል ክርስቶስ ኢየሱስን እንደዚህ ወንጌል አምነን ተቀብለን የዳንን ከሆነ ከኛ በላይ ሰው የለም። አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወድ ያለን ይሄ ነው።